በዩኤ ስኬታማ ለመሆን ማድረግ ያለባችሁ 5 ወሳኝ ነገሮችን በዚህ ቪዲዮ እናያለን። ሰላም ጤና ይስጥልኝ፣ አቢ ዲኤክስቪ ነኝ። ወደ ዩኤ ለመምጣት እያሰባችሁ ነው ወይ አዲስ መታችሁ ግራ ገብቷችኋል? ዛሬ በዚህ ቪዲዮ በኤሚሬትስ ቆይታችሁ ስኬታማ እንድትሆኑ ከህግ ጥሰት እንድትጠበቁ የሚረዱ 5 ወሳኝ ነጥቦች ነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አንደኛው ስለ ቪዛ ህጋዊነት ማረጋገጥ ግድ ይላል። ሁልጊዜ የቪዛችሁን ሁኔታ በየጊዜው አይሲፒ ላይ አፕሊኬሽን አረጋግጦ የቅጣት ፋይን ስለ አንዳንድ ሁኔታዎችን ማየት ግድ ይላችኋል። ሁለተኛ የኤሚሬት አይዲ አስፈላጊነት መታወቂያ ከወጣላችሁ በኋላ ሁልጊዜ በጥንቃቄ ያዙት። ባንክ ለመክፈት፣ ሲም ካርድ ለማውጣት፣ ለተለያዩ ነገር ለመንግስት አገልግሎቶች ግዴታ ኤሚሬት አይዲ ያስፈልጋል። ሶስተኛ የስራ ውል ኮንትራት ማንበብ ግድ ይላችኋል። ማንኛውም ስራ ከመጀመራችሁ በፊት የቅጥር ውሉን በሚገባ አንብቡ። መብታችሁና ግዴታችሁን የሚወስነው በዚያ ውል ያለው ነገር ነው። አራተኛ የሀገሪቱን ህግ ማክበር ግድ ይላችኋል። በዩኤ በጣም ጥብቅ ህጎች ያሉባት አገር ናት። በተለይ በማህበራዊ ሚዲያ አጠቃቀም፣ በፎቶ አነሳስና በዚህ ቦታዎች ላይ አቀራረባችን ላይ ጥንቃቄ ማድረግ አለብን። አምስተኛውና የመጨረሻው ቋንቋና ክህሎት ሁልጊዜ ማዳበር አለባችሁ። የተሻለ ክፍያ ወይ ደሞዝ ለማግኘት ስራ ለማግኘት የእንግሊዝኛ ቋንቋችሁን ማሻሻል፣ አዳዲስ ሙያዎችን በየጊዜው መማርና ለውጦችን ማግኘት አለባችሁ። ለዛሬ ቪዲዮ የነበረኝ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እያንዳንዱ ጥያቄ ለመመለስ እሞክራለሁ። ይህ መረጃ ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። አቢ ዲኤክስቪ ነኝ ከዩናይትድ አረብ ኤሚሬት ዩኤኢ። አቢ ዲኤክስቪ